የሰው ገንዘብ ይዛችሁ ሞባይል ማታነሱ አላህን ፍሩ። ያላቀመ መኪና እንዳትይዝ። ሰው በባጃጅም እየሄደ ነው፣ በአውቶቢስ እየሄደ ነው፣ በእግር እየሄደ ነው። አንተ ማነህና? ብር ያበደረው ሰውዬ እየተሰቃየ ነው። ብር የተበደረው ሰውዬ ምን ነው ጨቀጨቀኝ፣ ምን አባል አርግልህ፣ በቃ ረጋ ብለህ ደውላ እያለ በምን ልብ ነው የሰው ገንዘብ ይዘህ መኪና መነደው? ወንድም ቀልቡ ተሰብሯል። ነገ ሰጣለሁ፣ የዛሬ ዓመት ሰጣለሁ፣ ቼክ ሰጣለሁ ምናምን ብለን ያለ ነው። የሰው እንባ ይዘህ መጣ የምትደሰት ሚስት ከሆነች ገና ሚስትነቷን ምርመራ ያስፈልጋል። ወላሂ የሰው ላብ የሰው ገንዘብ ሳትይዝ የምትኖር ወንድሜ ወላሂ ረሃ ሆነ ነው አንተ የምትንቀሳቀስ። እንዳንተ ነፃ ያወጣ የለም። ቁጭ ብለህ ነገራት ሚስትህን ለምን ደብቃለህ? እናቴ ባለቤቴ አላህ ሰጠን ከለከለ፣ ይኸው ታገልኩ አላገኘሁም። አላህ ሰብር እንዲሰጠኝ እመኛለሁ። አንቺንም ሰብር ይስጥሽ ብለህ ነው እንጂ ሳት ይዘህ እንዳትገባ። አሁንም ያስከው ካለ ጻፈው ደብተር ላይ። ወንድም እንደውለ አብሽር ወንድሜ ዱዓ አርግልኝ ወላሂ ከፍላለሁ ብለው አላህ ይከፍልልሃል። አሁን ብዙ ሰው ለምንድን ነው የማይከፍለው? ንያው መጀመሪያም ላለመክፈል ሲወስደው ቆይና አንዴ ብቻ ኪሴ ይግባ እንጂ አሳየዋለሁ ይላል እንዳለው አላህ ያሳካለታል። ንያው አለመክፈል ነው።